እኔ ፐርሰናሊ ማለት ነው ዩፎዎች አሉ ብዬ አስባለሁ በአለም ላይ ማለት ነው። ላይክ እኛ ካለንበት ፕላኔት አንጻር ብዙ ሶላር ሲስተሞች አሉ፣ ብዙ ጋላክሲዎች አሉ እና በቃ ዩኒቨርስ ቫስት ነው ብዬ አስባለሁ። ከነዛ ውስጥ ራሳችንን ስናወዳደር ላይክ ዌር ላይክ እሳንድ ከነዚህ ሁሉ ፕላኔቶች በሏቸው ጋላክሲዎች በሏቸው በጣም ትንሽ ነን። ሰው ሌላ ሲቪላይዜሽን አለ ብዬ አስባለሁ። ይህ የግል አስተሳሰብ ነው እና ይህንን ተያይዞ የአሜሪካ መንግስት በቅርቡ ትላንትና ፋይል አውጥቶ ነበረ። ዩፎ የሚባሉ ነገሮች አሉ። ህይወት ያላቸው ነገሮች ምናምን ሳይሆኑ አይደንቲፋይድ ፍላይንግ ኦብጀክት ምንነታቸው ያልታወቁ የሚበሩ ነገር ናቸው። በሰማይ ላይ የሚታዩ ነገሮች ናቸው ምናምን፣ ግን ምንነታቸው አልታወቁም። ወይም ይሄ መሳሪያ ነው ወይም ይሄ ፕሌን ነው ምናምን የሚባሉ ነገሮች አይደሉም። ምን እንደሆኑ አይታወቁም። እነዚህን ፋይሎች በቅርቡ ሪሊዝ አድርጓል። ለረዥም ጊዜ የትራምፕ አድሚኒስትሬሽን ከመጣ በኋላ በቃ ይለቀቅ ከኤፒስታይን ፋይል ቀጥሎ በጣም እንዲለቀቅ የሚፈለጉ ከነበሩ ፋይሎች ውስጥ አንዱ ነው። እነዚህ የዩፎ ወይም አንአይደንቲፋይድ ፍላይንግ ኦብጀክት ፋይሎች ማለት ነው። እና የተለቀቁትን ፋይሎች ይኸውላችሁ ከ28 ቪዲዮዎች 14 ኢሜጆች እና በጣም ወደ 100 ምናምን የሚጠጉ እንትኖች ፒዲኤፍ ፋይሎችን የተለቀቁት። ሞስት ኦፍ ፉቴጅ አሜሪካን የተቀረጹት፣ ከዛ ውጭ ያሉ ግሪክ፣ ጅቡቲ፣ ኢራቅ ምናምን እንደዚህ ፉቴጆቹ እዛን የተቀረጹት እና ስታዩቸው ሪል አይመስሉ። እንደውም አንድ ማሳያችሁ ቪዲዮ አለ መጨረሻ ላይ። ፕላስ ደግሞ ምን ዌብሳይት ላይ እንደምታዩት ራሱ ነግራችኋለሁ። እና እኔ እስከዛሬ ስጠብቁ እንደነበረው ሰው እነዚህ ቪዲዮዎች ሪል አይመስሉ በእኔ በበኩሌ ማለት ነው። እናንተ ደግሞ አይታችሁ ትፈርዳላችሁ። ላሳያችሁ ይኸውላችሁ በጣም ብዙ ፎቶችን የተለቀቁት እንዳልኳችሁ ማለት ነው። እና አንዳንዱ ነው ግራ ያጋባሉ። ከነዚህ ውስጥ ሁሉ ግን በጣም ያዝናናኝን ይሄን ላሳያችሁ። ምንድን ነው ያው ዲስክሪፕሽኑ አሁን እዚህ ጋር ይናገራል። በ2023 ነው እንትን የተደረገው ይሄ ፉቴጅ የተገኘው ምናምን ብሮንዝ ሜታሊክ ኦብጀክት ነው ምናምን። ከሞን ይኸውና የብዙ ሰው መነጋገር የነበረ ቪዲዮ ቢኖር ይሄ ነው። እንግዲህ ይኸውላችሁ ሙቪ ያደርጋል፣ ይንቀሳቀሳል ምናምን። ይሄ ነው ካፕቸር ከተደረጉት ውስጥ በጣም አነጋጋሪ የነበረው ማለት ነው። እና ምን እንደሆነ ነው አይዲያ። እንደውም አንድ መላምት የሆነ ፖስት ትዊተር ላይ አስቀምጠው ነበርና ፕሮባብሊ እንትን ይሆናል ብለው ይሄኛውን ኢሜጅ ይሆናል ይሄ ይሆናል ብለው ግምት አስቀምጠዋል። እና ሊሆንም ላይሆንም ይችላል፣ ግን በጣም አስናኝ ነው ጋይስ።